ክቡራን ተከታታዮቻችን፣ የተከበራችሁ ተማሪዎቻችን እንኳን ወደ ዛሬው ትምህርታችን በደህና መጣችሁ። ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ትምህርታችን የሰውነት ክፍሎች በጉራግኛ ምን እንደሚባሉ እንመለከታለን። 3 ንዑሳት ክፍሎች ይኖሩታል። የመጀመሪያው ከዚህ በላይ ያሉትን የምንመለከትበት ነው። ሁለተኛው ንዑስ ክፍል ይሄ ነው። ይሄ ምን ይባላል? እዚህ ላይ የሚገኙ አካላቶች ማለታችን ነው። ሶስተኛው ደግሞ ሌሎች የሰውነታችን ክፍሎች ምን ይባላሉ የሚሉትን እንመለከታለን። ይንመንዳ ኻሪ ያሚንደን ሽነቦሽን ያብንደህ። እንግዲህ ከዚህኛው ስንመለከት ይሄ ከዚህ በላይ ያለው ማለቴ ነው ፊት እና ይሄ ማለቴ ነው። ፊት በራሱ በጉራግኛ ይፍት ይባላል። ይፍት 3 ፊደል ነው። ይፍት። አንዳንድ አጠራሮች ደግሞ እንደዚሁ ኢፍት ሊባል ይችላል። በአንዳንድ ቦታ ይፍት፣ በአንዳንድ ቦታ ይፍት። ይሄ የዲያሌክት የዘዬ የአክሰንት እንጂ የቋንቋ ልዩነት አይደለም። ቀድሞ ጊዜ በጥንት ጊዜ የጉራጌ ማህበረሰብ በጣም ሰፊ በሆነ መልክዓ ምድር ይኖር ስለነበረ፣ በጣም ዲስፐርስድ በሆነ ሀገረ ግዛት ውስጥ ይኖር ስለነበረ ከዚህ የተነሳ እንደየአካባቢው የአጠራር ልዩነቶች ተፈጥረዋል። ይሄ ደግሞ ለጉራግኛ ብቻ ዩኒክ አይደለም። ለምሳሌ በሀገራችን የጎጃም አማርኛ የወሎ አማርኛ እንደሚባለው፣ የጎንደር የሸዋ አማርኛ እንደሚባለው ማለቴ ነው፣ የወለጋ ኦሮምኛ የባሌ ኦሮምኛ ወይ የፍቼ ኦሮምኛ እንደሚባለው ያለ ነው። በዓለም አቀፍ ደረጃ የቋንቋ ባህሪ ነው። በሌሎችም ሀገራት ለምሳሌ ብሪቲሽ እንግሊሽ፣ አሜሪካን እንግሊሽ፣ አውስትራሊያን እንግሊሽ ይባላል አይደል? አሁን ደግሞ ኢንዲያን እንግሊሽ፣ ናይጄሪያን እንግሊሽ እንደሚባለው ማለት ነው። ስለዚህ ይፍትም ብንለው ይፍትም ብንለው እንዳልኳችሁ የአካባቢ የአጠራር የቀበለኛ ልዩነት ነው እንጂ የቋንቋ ልዩነት አይደለም። ጉራግኛ አንድ ነው፣ ጉራጌም አንድ ነው። ስለዚህ ይፍትም ኢፍትም ሊባል ይችላል። ይ እና ኢ ነው፣ የአንድ ፊደል ልዩነት ነው። ይሄ በሌሎችም ቃላት የተለመደ ነው፣ ግን እንዳልኳችሁ ልዩነቱ የቋንቋ አይደለም። ለጊዜው ይፍት የሚለውን ይዘን መቀጠል እንችላለን። ይፍት ውስጥ ያሉ ልዩ ልዩ የሰውነት ክፍሎችን እናያለን። ከዚያ በፊት ከዚህ መጀመር እንችላለን። ይሄ የሚበቅለው ነገር ጥቁሩ የሚበቅለው የሚቆረጠው ጉነር ይባላል። ጉነር ፀጉር ማለት ነው። ጉነር። በተመሳሳይ ይሄ ራሱ የበቀለበት ቦታም ጉነር ይባላል። ሁለቱ ፀጉርም ጭንቅላትም ጉነር ይባላሉ። ግን ደግሞ እንደዚሁ ተጨማሪ ስም አለው። ይሄኛው የበቀለበቱ እንቅብንየ ይባላል። ደግሞ እንደየአካባቢውም እንደ አጠራሩም እንደ አገባቡ እንደ ኮንቴክስቱ ይለያያል። ለምሳሌ ሰው ራስ ምታት መታኝ ለማለት ጉነር ፈንጤም ይላል። አሁን በዚህ አገባብ ጉነር ሲል ፀጉር አመመኝ ለማለት አይደለም፣ ራስ ምታት አመመኝ ለማለት ነው። ስለዚህ ጉነር ጭንቅላት ለማለት ነው። ጉነርን ቀበውንም ካለ ደግሞ ፀጉር የተላጨ ለማለት ነው። ስለዚህ ፀጉርም ጭንቅላትም ጉነር ሊባል ይችላል። በተጨማሪ ጭንቅላት እንቅብንየ ሊባል ይችላል ማለት ነው። ከዚሁ ሳንወጣ ይሄ መሃል ላይ የጉነራችን ወይም የእንቅብንያችን መሃሉ ላይ እዚህ ያለው አራት ይባላል። አራት አናት ማለት ነው። በነገራችን ላይ የአንድ ፊደል ለውጥ ነው። በአማርኛ አናት ነው። ቀጥሎ ይሄ ፊንጨ ግንባር ማለት ነው። ይሄ ቅንድብ እንደማለት ነው። ቀጥሎ ይሄ ኤን አይን ማለት ነው። በመቀጠል ይሄ እነዚህ ሁለቱ እንዝር ሲነገር ራሱ ቃሉ የሆነ ይነዝራል አይደል? ስለዚህ ስለ መንዘር በአማርኛ የሚያውቅ ሰው ወይ ስለ እንዝርት ወይ ስለ እንዚራ የሚያውቅ ሰው እንዝር የሚለውን የጉራግኛውን ለመሸምደድ ብዙ አይቸገርም ማለት ነው። እንዝር ጆሮ ማለት ነው። በመቀጠል ወደዚህ ይችን እንግዲህ ለማሳየት ትንሽ ረዘም ያለች ናት፣ ብዙ አልቸገርም። ይሄ አንፉና ይባላል። አንፉና ፉ አይደለም፣ በመሰረቱ ፉ ነው ፊደሉ ለመጻፍ ያስቸግራል።
ሌሎች ፊደል በምናሳይበት ቀን በደንብ አሳያችኋለሁ። ልብ ብላችሁ ተመልከቱት። በሌላ ቪዲዮ ተሰርቷል። አንፉና ይባላል። ይሄ አንፉና። በመቀጠል ይሄ ከአንፉና በታች ያለው ይሄኛው ሌሎች ተጨማሪ ነገሮችን በውስጥ አጠቃሎ የያዘው ማለት ነው። አንቃ ይባላል። አንቃ አንቃ አፍ ማለት ነው። እዚሁ አንቃ ውስጥ እንግዲህ ይቅርታ ይሄ ቀዩ ወጥቶ የምታዩት አነበት ይባላል። አነበት አንዳንድ ቦታዎች ላይ አለበት ይባላል። ሌሎች ጋር ደግሞ አለመት ሊባል ይችላል። ዞሮ ቃለ ተናጋሪ ቃለ ጸሐፊ ነው እንጂ ተመሳሳይ ነው። አነበት ብትሉት፣ አለበት ብትሉት፣ አለመት ብትሉት መሰረታዊ የሆነ ልዩነት የለውም። ቅድም እንደገለጽ ነው። ከዚህ በነገራችን ላይ በአማርኛ ያው ምላስ ማለት ይሄ ነው። በአማርኛ ግን ከምላስ በተጨማሪ ሌላ ምን ይባላል? እስኪ ያስታውሱ። አንደበት አይደል? አንደበት። ሁለቱን ስትመለከቱ የጉራግኛውን አነበትና የአማርኛውን አንደበት ስትመለከቱ በቃላት ደረጃ ድምፀታቸው ተቀራራቢ ነው። የሆነ ነገር ይጠቁመናል አይደል? እርግጥ የቋንቋዎች ባህሪ ነው፣ መቀራረብ ይኖራል። በሌላ ቪዲዮ በሌላ ትምህርት በደንብ በሰፊው እንደምንመለከተው በጣም ብዙ በተለይ ሰውነታችን ክፍሎችና ዓይንና ጆሮ ከሌሎች ከብዙ ቋንቋዎች ጋር ይቀራረባል። ከአረብኛ ጋራ፣ በተለይ ከግዕዝ ጋራ፣ ከሂብሩ ከዕብራይስጥ ጋራ፣ ከግሪክ ጋራ፣ አንዳንዴ ከእንግሊዝኛም ጋራ አገራችን ውስጥ ከሚገኙ ከሌሎች ከአማርኛም ከትግርኛም ከኦሮምኛም ጋራ የመቀራረብ አይነት ነገር አለ። ይሄ የቋንቋዎች ባህሪ ነው፣ መዋዋስ አለ። ወደኋላ ሄደን ስናጠና ማህበረሰባዊ ቁርኝቶች፣ ሌሎችንም ነገሮች የሚጠቁሙን ነገሮች ይኖራሉ። ያን ለጊዜው እናቆየው፣ በራሱ አጀንዳ የምንመለከተው ስለሆነ ማለት ነው። አነበትንና አንደበትን ስንመለከት መቼም እንዲሁ በአጋጣሚ የሆነ ላይሆን ይችላል፣ መነሻ ምክንያት ይኖረዋል። አንዱ ከአንዱ ወይ ተጎራብተዋል ወይ ተዋውሰዋል። እዚህ ላይ አይደለም አሁን የኔ ኢንተረስት የቋንቋዎች ባህሪ ስለሆነ ማለት ነው። አንፎርቹኔትሊ ግን አብዛኛው ሰው ለምሳሌ አማርኛና ጉራግኛ አንድ ቃል የሚመሳሰል ቢኖር ብዙ ሰው እንዲሁ ገት ፊሊንጉ የሚነግረው ነገር ጉራግኛው ከአማርኛ እንደተዋሰ አድርጎ ያስባል። ቢሆን ነውር አይደለም፣ በመሰረቱ ችግር የለውም። ኔሰሰሪሊ ግን አማርኛው አዋሽ ጉራግኛው ተዋሽ ላይሆን ይችላል። ኖት ኔሰሰሪ በነገራችን ላይ ሊሆንም ይችላል ላይሆንም ይችላል። ዘሪቨርስም ሊሆን ይችላል። የትኛው ነው ትክክል የሚለውን ለማወቅ ግን አንደኛ ታሪክ ማጥናት ያስፈልጋል። ሁለተኛ የቋንቋዎቹ የሁለቱንም ጠባይአት ማጥናት ያስፈልጋል። እንደ ሊንጉስቲክስ ደግሞ ሌሎች ቴክኒኮች አሉ። እንደ ስነ ልሳን የሚጠኑ ስር ወርድ የቱ ጋ ነው ያለው፣ ሩት ወርድ የቱ ጋ ነው ያለው የሚሉና ሌሎች ነገሮች አሉ። እንደ ጀነራል ፕሪንሲፕል ይህንን እንድንይዝ ነው። ወደፊትም ሌሎችም ሊገጥሙን ስለሚችሉ ማለት ነው። ወደ አንደበት እንመለስና ምላስ ብለነው ለጊዜው እንለፍ። በመቀጠል ይሄ ስን ጥርስ ማለት ነው። እንግዲህ አንደበትንም ስንንም ሌሎችንም ውስጥ የሚገኙ ነገሮችንም ሸፍኖ የያዘልን ይሄኛው ይሄ ዳንጋ ዳንጋ 3 ፊደል ነው። ጉንጭ ማለት ነው በአማርኛ። በመቀጠል ይሄ ጉንጨ አገጭ ማለት ነው። እዚሁ ጉንጨ ላይ የበቀለ ይሄ ፀጉር ክንችፍ ይባላል። ፂም ማለት ነው። ፂም ወንዶች ላይ የሚበቅል ነው፣ ግን እዚህ ጋር ብቻ አይደለም፣ እዚህም አለ አይደል? እንግዲህ አፈስ አድርጎ ለማሳየት ያን ያህል በቂ አይነት ነገር አይደለም። ይቅርታ፣ ግን ቦታውን ስለምታውቁት አይጠፋችሁም። እዚህ አካባቢ የሚበቅል ፀጉር ፂም ይመስለኛል በአማርኛ። ይሄም ፂም ነው፣ ይሄም ፂም ነው። ለጉራግኛው ግን እንዲህ አይደለም። ይሄ ክንችፍ ብያችኋለሁ። እዚህ ጋር ያለው ያው እኔ ያልነግራችሁም እንደው ምን ያህል ተረዱታላችሁ የሚለውን ለማወቅ ይሄ ለእናንተ እንደ የቤት ስራ ወይም እንደ የክፍል ስራ ተወስዱታላችሁ። በአማርኛው ፊደል አስተያየት መስጫው ላይ ትጽፋላችሁ። ሌሎች ሰዎች ደግሞ አይተው እንዲማሩበት ማለት ነው።
ሌሎቻችሁ አይታችሁ ትክክል ከሆነ ጥሩ መልሰሃል እያላችሁ ካልሆነም አይ እንዲህ ነበር መባል ያለበት እንድትባባሉ እርስ በርሳችሁ ለማለት ያህል ነው። ስሙን እናንተ ጽፋላችሁ ማለት ነው። ስለዚህ በጥቅሉ ከዚህ በላይ ያሉ የሰውነታችን ክፍሎችን በደንብ ተገንዝባችኋል ብዬ አስባለሁ። ለወንድም ለሴትም ለሁለቱም ጾታ ተመሳሳይ ነው። ከዚህ በቀር ቅድም ካልነው ከክንችፍ በቀር እና እዚህ ጋር ካለው በቀር ማለት ነው። ሌላ ሁሉ አንድ አይነት ነው። ጉነር ከመርዘምና ከማጠር በቀር ያው ተመሳሳይ ነው። እድሜንም በተመለከተ ለህፃናትም ለአዋቂዎችም ተመሳሳይ ነው። አንዱ ልዩነት ይሄኛው ነው። ይሄው ክንችፉ ነው ማለት ነው። ክንችፉና እዚህ ጋር ያለው ፀጉር ስሙን ስላልነገርኳቸው ይሄ ነው። ሌላው በእድሜ ልዩነት አይኖርም። እዚህ ጋር ፀጉር ለወንዶች ሲሆን ሊላጥ ይችላል። ከዛ ለሁሉም ቅድም የጠራናቸው ለኤቭሪባዲ የሚሰሩ ነገሮች ናቸው ማለት ነው። ሪካፕ ለማድረግ ያህል አንዴ እንድገመው ለመጥራት አዳዲሶች ለመጥራት እንዳትቸገሩ እንደው ቃሉን ለመድገም ያህል ሁላችንም በጋራ ነው የምንደግመው። ዝግጁ ከሆናችሁ እኔ የጉራግኛውን እላለሁ፣ እናንተ በአማርኛ ትላላችሁ ማለት ነው። ቅድም እንደጀመርነው ከላይ ወደ ታች ነው የምንሄደው። ከዚህ ጀምራለሁ። ይሄ ጥቁሩ ምን ይባላል? ጉነር። እናንተ ደግሞ በአማርኛ በሉት። ጥሩ ፀጉር አላችሁ አይደል? በመቀጠል ይሄ የበቀለበት ጉነር። እሺ አሁንም ይሄ ራሱ በሌላ ስሙ ጉነር እንቅብንየ። እናንተ በአማርኛ እሺ። የጉነራችን ወይም የእንቅብንያችን መሀልኛው ክፍል ይሄ ለህፃናት ሲሆን ለስላሳ ነው። ይሄ ክፍል አራት። እናንተ እሺ። ፊንጨ ቅንብ ኤን እንዝር አንፉና አንቃ አነበት ስን ዳንጋ ጉንጨ ክንችፍ የህረአር እሺ አመሰግናለሁ። ጨርሰናል ይመስለኛል። እንግዲህ ይሄኛውን ንዑስ ክፍል ከማጠቃለላችን በፊት ሁለት ነገሮችን ኖት እንድታደርጉ ስታጠኑ ይጠቅማችኋል ብዬ አስባለሁ። ያው ማስታወሻ እየያዛችሁ ነው የምትማሩት ብዬ ገምታለሁ። ለጥናት ጊዜ የሚጠቅማችሁ ምንድነው? አንደኛው ከአማርኛውም ከሌሎችም ከለመድናቸው ቋንቋዎች ትንሽ ለየት ያሉ አንዳንድ ፊደሎች አሉ። እነሱ ብዙን ሰው የሚያስቸግሩት ጉራግኛን ከጽሁፍም ከንግግርም እንዲወጣ ያደረጉት ነገሮች እነሱ ናቸውና እነዚህን አጥብቃችሁ እንድትይዙ። ለምሳሌ ቅድም ጉንጨ ብለናል። ጉይ ይሄ በአማርኛውም በግዕዙም የፊደል ገበታ ላይ የለም። ለጉራግኛው ዩኒክ ነው። ጉንጨ አሉ እንደዚህ አይነት ነገሮች። እንደዚህ አይነት ይሄ ባህሪ ለጉራግኛ ዩኒክ አይደለም። ፊደሎቹ ይሁኑ እንጂ ባህሪው ግን ሁሉም ጋር አለ። ለምሳሌ ያህል በትግርኛ ስትነጋገሩ ሀ የሚል አይነት ፊደል እዚህ በጎሮሮ በኩል የሚነገር ፊደል አለ አይደል? ከማኸ ደሃ እንደኸ ጥና ሀብለይ ስንል ምንላት ነገር አለች። መቀሌ ይላል አብዛኛው ሰው፣ ግን መቃለ ነው የምትባላለች ማለት ነው። ይሄ ለትግርኛ ዩኒክ እንደሆነው በኦሮምኛም ደክሞሃል እንዴ ለማለት ለምሳሌ ጠደብጤ ይላል፣ የምትባላለች ማለት ነው። ጡፌ ለማለት ለምሳሌ ደርሻለሁ ለማለት ጡፌ ነው የሚባለው። እና ለኦሮምኛ ፐርፌክት ያልሆነ ሰው ምንድን ነው የሚለው? ዱፌ ይላል። ዱፌ ግን አይደለም ጡፌ ነው። ልክ እንደዚሁ በአረብኛም አለ። በነገራችን ላይ
በጣም ብዙ አሉ። አይነት ነገር ቅድም ትግርኛ ላይ እንዳነሳ ነው። አብዛኞቹ ቋንቋዎች ላይ የየራሳቸው ከሌሎች የሚለያቸው ነገሮች አሉ። ለጉራግኛ እንደዚህ አይነት ነገር ይበዛል። ቅድም እንዳልኳችሁ ጉንጨ እንዳልኳችሁ አይነት ጉይ እንቅ ብንየ ስንል ለምሳሌ ቅ አለ። እቺ ፊደል ብዙ ቦታ አትገኝም በአማርኛው ንግግር። በኋላ ላይ ምን መጣበት አለ ጊንጀ ስንል ምሳሌ እርስ በርስ ስትነጋገሩ አረ ትትያየዝ ካላ ትኮራለህ ወይ ለማለት ነው። ያ የሚለው ፊደል ጌ የሚለው ፊደል እነዚህ ትንሽ ከተለመደው እንደው ለእንግዳ ሰው ማለት ነው ጀማሪ ለሆነ ሰው ከተለመደው ስለሚለይበት ሊያስቸግር ይችላል። አዳዲሶች ከሆናችሁ እነዚህን እየለያችሁ እንደዚህ በቪዲዮ መናገር የሚያስፈልገን ለዚህ ነው። በነገራችን ላይ እንዲህ ስንነጋገር እነዚህ ላይ እያሰመራችሁባቸው ትኩረት እያደረጋችሁ ከተማራችሁ በጣም ቶሎ ወደ ፐርፌክሽን ትጠጋላችሁ፣ ፐርፌክት ትሆናላችሁ ማለት ነው። አንዱ ማሳሰቢያዬ ይሄ ነው። ሁለተኛው በቃለ ሞክሼ እንዳትሸወዱ ነው። ሞክሼ ቃላት አሉ ከአማርኛ ጋር በድምፀታቸው የሚመሳሰሉ። ለምሳሌ ጉንጨ ብለናል። የጉራግኛው ጉንጨ ማለት ይሄ ነው፣ ግን ደግሞ ጉንጭ ከሚለው ጋር አይመሳሰልም። ጉንጨ ጉንጭ ድምፀታቸው ወይም የቃላቸው ይሄ ኮኖቴሽኑ ተቀራራቢ ነው፣ ትርጉማቸው ግን ይለያያል። የጉራግኛው ጉንጨ ይሄ ነው፣ የአማርኛው ጉንጭ ይሄ ነው። የተለያዩ ናቸው። ጉንጨ ሲሆን አገጭ ለማለት ነው። የአማርኛው ጉንጭ ደግሞ ለጉራግኛ ዳንጋ ለማለት ነው። በተመሳሳይ ፊንጨ ግንባር ማለት ነው እና አፍንጫ የአማርኛው አፍንጫ ደግሞ አንፉና ለማለት ነው። ፊንጨ አፍንጫ ቃላቱ ተቀራራቢነት አላቸው፣ ትርጉማቸው ግን ይሄና ይሄ ነው ማለት ነው። እነዚህን እየለያችሁ ካጠናችሁ በጣም በአጭር ጊዜ ትይዙታላችሁ ማለት ነው። ጥሩ። የመጀመሪያውን ንዑስ ክፍል የዛሬን ትምህርታችን አንደኛውን ንዑስ ክፍል ጨርሰናል። አልከበዳችሁም ብዬ አስባለሁ። አዳዲሶች ከሆናችሁም የከብዳችሁ ከሆነ ደጋግማችሁ ስትሉት ኢቭን አዳዲስም ባትሆኑ ወደፊት ድርሰት ለመድረስ አንዳንድ ጽሁፎች ለመጻፍ ደብዳቤ ለወዳጆቻችሁ ደብዳቤ ለመጻፍ ይህንን ቋንቋ ብዙ ጊዜ መጠቀም ያስፈልጋችኋል። እርግጠኛ ነኝ በደንብ ኤክሰርሳይዝ እንድታደርጉት እመክራለሁ። ደጋግማችሁ ልትሰሙት ትችላላችሁ ቪዲዮውን። በነገራችን ላይ በዚህ በዩቲዩብ ቪዲዮም ስፖቲፋይም ድምፁን ብቻ ስራ እየሰራችሁ ማዳመጥ የምትፈልጉ ከሆነ ስፖቲፋይ ላይ ያለም ስለሆነ ደጋግማችሁ ማዳመጥ ትችላላችሁ ማለት ነው። ወደ ሁለተኛው ንዑስ ክፍል መሄድ የምንችል ይመስለኛል ጥያቄ ከሌላችሁ። ይሄኛው ክፍል ነው ይሄ የምትመለከቱት። ከዚህ እንጀምራለን። ይሄ አጋት ይባላል። አንድ ሰው ሁለት አጋት አለው ማለት ነው። ትከሻ ለማለት ነው። ቀጥሎ ይሄ ነው። ይሄን በራሱ አንዳንዴ ይሄንንም ሊጨምር ይችላል። አጋት ይሄ ክንዳችንንም ጨምር አጋት ሊባል ይችላል። በመቀጠል ይሄ ሁማ ይባላል። ሁማ ሁ ሲባል በሐሌታ ውሃ አይደለም የሚጻፈው፣ በሐመር ውሃም አይደለም፣ በብዙሃን ውሃም አይደለም የሚጻፈው። ኸ የሚባለው ፊደል አለ አይደል? ኸ የሱ ሁ ማለት ነው። የሱ ካልኡ ማለት ነው። ከአቡ ሁማ ሁማ። ቀጥሎ ይሄ እጅ ይባላል። ይሄ እጅ። በነገራችን ላይ እጅ የሚባለው እንዳገባቡ ይሄ ሙሉንም ሊያጠቃልል ይችላል። አንዳንድ ይሄ ሙሉ ይዞ እጅ ሊባልም ይችላል። ለአሁኑ እጅ ስላችሁ ይሄንን ማለት ነው። እጅ እንደማለት ነው። ይሄኛው የውስጡ ደን እጅ ይባላል። የውስጥ እጅ እንደማለት ነው። በአማርኛ መዳፍ ማለታችን ነው። ደን እጅ። ይሄኛው የፎር እጅ፣ የውጪ ወይም የላይኛው እጅ እንደማለት ነው። ይሄ የውጭ እጅ በአማርኛ ፎርማል ስሙን እርግጠኛ አይደለሁም። አይበሉባ ይባላል። ይሄ አይበሉባ ሰውን እንደዚህ መምታት ነውር ነው አይደል? ግን በአይበሉባው መታው ይባላል። ይሄ አይበሉባ። ቀጥሎ እነዚህ የምታዩቸው አምስቱ አቴበት ይባላሉ። አቴበት አቴበት አራት ፊደል ነው። ይሄ ቀረ አይደል? ይሄ ውር አቴበት ይባላል። አውራ ጣት እንደማለት ነው። ውር አቴበት። በነገራችን ላይ በአረብኛም ይሄ አቴበት ተቀራራቢ ስም ነው ያለው። ያው በሌላ እናየዋለን ብያችኋለሁ። ወደዛ መግባት ስላልፈለግኩ ነው። በግዕዝም እንደዚሁ በጣም ተቀራራቢ ነው። አቴበት ከሚለው አጽባዕት ነው የሚባለው።
እነዚህ እዚህ የምታዩቸው እያንዳንዱ አቴበት ላይ የምታዩቸው ነጫጭ ነገሮች ጥፍር ይባላሉ። ያው ጥፍር ነው ታውቋቸዋላችሁ ብዬ ነው። እሺ ስለዚህ በደንብ ይዛችኋል አይደል? አጋት፣ ሁማ፣ እጅ፣ አቴበት፣ ጥፍር። መልካም። እነዚህን ከያዛችሁ እንግዲህ ከዚህ ጀምረናል። ከዚህ በላይ ያሉትን አይተናል። ወደዚህ ወርደናል። እዚህ መሀል ላይ የሚያገናኘው ይሄ መመር ይባላል። መመር ማጅራት እንደማለት ነው። እሺ ወደ ታች መቀጠል የምንችል ይመስለኛል። አንዳንዶቹ ተነስቶ ለማሳየት አይመችም፣ ቁጭ ብዬ እየነገርኳችሁ ስለሆነ ማለቴ ነው። ስለዚህ አማርኛውን ይበልጥ የምታውቁ ናችሁ ብዬ ገምታለሁ። እንግዶቹ አዳዲሶቹ፣ ይሄ ትምህርት ለአዳዲሶች ስለሆነ የአማርኛ ስማቸውን እየነገርኳችሁ ወደ ጉራግኛ እየተረጎምኩ ነግራችኋለሁ። ለምሳሌ ይሄ ትንሽ ዝቅ ስንል ይሄ ዳዳ ይባላል በጉራግኛ። ዳ ሁለት ፊደል ነው። ወይ ደግሞ ዳታ ሊባልም ይችላል። ቅድም እንደነገርኳችሁ እንደየአካባቢው የዘዬ ልዩነት፣ ወይ እንደዚሁ ከዚህ ጋር የተቀራረበ ሌላ ስም ሊኖረው ይችላል። ጉራግኛነቱ ግን ተመሳሳይ ነው። ለጊዜው ዳዳ የሚለውን ይዘን መቀጠል እንችላለን። ወደኋላ ስትሄዱ ጀርባ ምን ይባላል? ጊንዠ ይባላል። ጊንዠ። ምቋጭም የሚባል አለው። ያው ክፍሎች አሉ። ምቋጭ፣ ጊንዠ፣ እንደዚህ እያልን እንቀጥላለን። ወደዚህ ስንመጣ ይሄ ሆድ ደን ይባላል። ደን እንዳልኳችሁ ምቋጭ፣ እዚህ አካባቢ ወዘም የሚባሉ አሉ። በጣም ዲቴይል ስለሆነ እነሱን ለጊዜው እናቆያቸው ብዬ ነው። ወገብ፣ በጥቅሉ ወገብ ላባ ይባላል በጉራግኛ። ላባ ከአማርኛው ጋር እንዳይምታታባችሁ። ላባ በአማርኛ ሲሆን ይሄ የዶሮዎች እንትን ነው አይደል? ልብሳቸው ሽፋን፣ የወፎች ያ ማለት አይደለም። ወገብ ማለት ነው በጉራግኛ ላባ ከተባለ። ዳሌ ደግሞ በጉራግኛ ምን ይባላል? ዋንጌታ። ይጠፋቸዋል። አይቺ አትረሳ ማለት ዩኒክ ናት። ዋንጌታ 4 ፊደል ናት። በደንብ ያዟት። ከዚያ በመቀጠል እንግዲህ ወደ ታች ከወረድን ጉልበት እምቧት ይባላል። እምቧት 4 ፊደላ። እምቧት ህፃናት አድገው በጉልበት መሄድ ሲጀምሩ ብንቧት ወረም ይባላል። ወይ ደግሞ አንዳንዴ በጣም በሽታ ህመም አድክሟችሁ ከሆነ እንደው እንዴት ነህ ከተባለ ኧረ ብንቧት ወሪም ይላል ሰው። በቃ ተዳከምን፣ በጉልበት በእግር መቆም አቃተን፣ በጉልበት ወደቅን እንደማለት ማለት ነው። ብንቧት ወሪም። የሰከረ ሰው አንዳንዴ ብንቧት ወረም ይባላል። ቀጥሎ ወደ ታች ስንወርድ ተረከዝ ሁማ ይባላል። ሁማ እዚህ ጋር ሁማ ይባላል እንዳልኳችሁ፣ እሱም ሁማ ይባላል። ጣት፣ ይሄ ጥፍር ምናምን እጅ ላይ ያየናቸው ነገሮች እግርም ላይ አሉ። ሌላኛው ግን የእግራችን መዳፍ በጉራግኛ የእግራችን ሆኖ መዳፍ ጄፍ ይባላል። ጄፍ ይባላል ማለት ነው። በአማርኛ ጫማ የምንለው ማለት ነው። ጄፍ ግን ያው እንደ አገባቡ ሌላም ትርጉም ይኖረዋል። በነገራችን ላይ እንደ መለኪያ ነው። ለምሳሌ እጅ አልን ቅድም አይበሉ ባለን እንጂ ስንዝር አላልን ማለት። ስንዝር መለኪያ ነው፣ ግን ስንዝር የሚለካው በእጅ ነው። ልክ እንደዚሁ ጄፍ እንደ መለኪያም ይጠቅማል። ያው ታውቃላችሁ ቤት ሲሰራ፣ ባህላዊ ቤት ሲሰራ ሁያ ጄፉ፣ አስር ጄፉ እንደዚህ ተብሎ እናቶቻችንም ጂበ ሲሰሩ ወይ እንደዚህ ይለካሉ፣ አንዳንዴ ደግሞ በጄፍም ይለካሉ። እንደዚህ ዛህር ጄፉ ይውሪ ወበር። ይሄንን ይመስላል እንግዲህ ከዛሬው ትምህርት የሰው የሰውነት ክፍሎች ምን እንደሚባሉ በግርድፉ። በጣም ሰው እንግዲህ ታውቃላችሁ ኮምፕሌክስ ነገር ነው። እንዲሁ በግርድፉ ግን ለንግግር ለመግባቢያ ያህል ምን እንደሚባል የተገነዘባችሁ ይመስለኛል። ሌሎች የረሳናቸው አሉ። ሰራባ ለምሳሌ ሰራባ እግር ላይ ሆኖ ይሄ ቦታ ላይ እግር ላይ ጉልበት ታጣፊው አለ አይደል? ከሱ በታች በስተጀርባ ያለው አካል ሰራባ ይባላል። ሌሎችም እንግዲህ ሁሉንም ጨርሰን በዚህ ትምህርት አይተናል ማለት አይደለም። ለመነሻ ለጥናት ያህል ይሆናችኋል ብዬ እገምታለሁ። እንግዲህ ይሄ የዛሬው ትምህርታችን ማጠቃለያ ነው። የተለመዱ ማሳሰቢያዎች ግን አሉ። የመጀመሪያው ስታጠኑ እርስ በርስ እየተነጋገራችሁ አጠገባችሁ ሰው ካለ እየተነጋገራችሁ ብታጠኑ ጥሩ ይመስለኛል። ሌላኛው የተማራችሁትን ወዲያውኑ
ለመለማመድ ብትሞክሩ አሁን ጥሩ እድሎች አሉ። ቲክቶክ ላይ ብዙ ነገር ልትሰሩበት ትችላላችሁ። በነገራችን ላይ ሰው በጥናትና በሽምደዳ ብቻ ቋንቋ አይማርም፣ በፕራክቲስ ሲሆን ነውና ለምሳሌ ወጣችሁ የሆነ ተረት ነገር ብትነግሩ፣ በጉራግኛ የሆነ ጥያቄ ብትጠይቁ እንዲህ እያላችሁ ወዲያውኑ ይዋሃዳችኋል። ይሄን እንድታደርጉ ነው። ይሄ ትምህርት በዚህ በዩቲዩብ እንደዚሁም ደግሞ ስፖቲፋይ ላይ ኦዲዮ ብቻ መስማት ለሚመቻችሁ ደግሞ ስፖቲፋይ ላይ አለ። በቴሌግራም ቻናላችንም አለ። በሌሎች ቻናሎቻችሁ ደግሞ እናንተ እየሰሙ ላይ አይደሉ ሰዎች እንድታደርሱልን በጣም ከአክብሮት ጋር አሳስባለሁ። ለምሳሌ ቲክቶክ ላይ ላሉ መማር የሚፈልጉ በጣም ብዙ ሰዎች ነበሩ፣ ይጠይቁኛል ኢንቦክስ ላይ አንዳንድ ጊዜ ያለው እነሱም ያልደረሳቸው እንደሆነ እናንተም እንድታደርሱልን። ይህንን ቲክቶክ ላይ እየሰማችሁ ያላችሁ ሰዎች ደግሞ በየጊዜው ዩቲዩብ ላይ የምንሰጠውን ትምህርት ሙሉውን መጣችሁ እንድትከታተሉ፣ ፌስቡክም ሌሎችም ቦታዎች ላይ እየሰማችሁ ያላችሁ መጣችሁ እንድትከታተሉ በጣም በአክብሮት እጠይቃለሁኝ። የሚሰጡ ኤክሰርሳይሶችና የክፍል ስራዎችን በርትታችሁ ስሩ። ጥያቄ ካላችሁ ጠይቁ። ሌሎቻችሁ ደግሞ የምታውቁትን ለጠየቁ ሰዎች መልሱላቸው። እኔም እንደዚሁ መልሳለሁ። ዝርዝር የሚፈልጉ ጉዳዮች ከሆኑ ጥያቄዎቻችሁ ቪዲዮ እንሰራባችኋለን። እንዲሰፋ ባለ በቪዲዮ ማብራሪያ እንሰጣለን ማለት ነው። ጥያቄዎቻችሁ ግን እንዲመለሱ በተቻለ መጠን ግልጽ በሆነ ጽሁፍ በተብራራና በጣም ባልተንዛዛ ግን በተብራራ በአማርኛው ጽሁፍ አድርጋችሁ ጠይቁን። እናመሰግናችኋለን። ሽነንዳ የክፍትንታነ ካሪያ ሚንደን ሽነበሽን ያብንደ ገነንዳ ኬሪየር ቦሄዋሩ